ሰላም እንደምን አላችሁ የተከበራችሁና የተወደዳችሁ ቻናል ተከታታዮች የ10ኛ ክፍል ባዮሎጂ ዩኒት 5 ሂውማን ባዮሎጂ የሚለው ላይ ነው የምንገኘው። በዚህ ቪዲዮ የዩኒቱን 4ኛ ክፍል እናያለን። ርዕሳችንም የሚሆነው እንግዲህ ሰርኩላቶሪ ኤንድ ሊምፋቲክ ሲስተም የሚል ይሆናል ማለት ነው። በእነዚህ ርዕሰ ጉዳዮች ላይ እየተማር ለተወሰኑ ደቂቃዎች አብረን እንቆያለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አብራችሁ ይቆዩ። ስለዚህ ሰርኩላቶሪ ሲስተም እና ሊምፋቲክ ሲስተም ምንድን ነው? The circulatory system is a means by which blood moves throughout your body. ኦኬ ሰርኩላቶሪ ሲስተም እንለው እንግዲህ የደም ዝውውር ነው ባጭሩ። የደም ዝውውር ነው። ስለዚህ የደም ዝውውር ማለት በሰውነታችን ውስጥ ደም እንዴት እንደሚዘዋወር የሚሰራ ሲስተም ነው ወይም ስርዓት ነው ማለት ነው። so the circulatory system carries nutrients to the cell። አያችሁ እንግዲህ ደም ብቻውን አይደለም የሚጓዘው፣ በውስጡ ምኖችን ይይዛል? ኒውትረንቶችን። ከዚህ ቀደም እንግዲህ ስለ ዳይጀስቲቭ ሲስተም አውርተናል። ዳይጀስቲቭ ሲስተም ፉድ ኮምፕሌክስ የሆነ ፉድ ብሬክዳውን ይሆንና ወደ ስሞለር ዩኒት ይቀየርና ፕሮቲን ከሆነ ወደ አሚኖ አሲድ፣ ካርቦሃይድሬት ከሆነ ደግሞ ወደ ሞኖሳካራይድ፣ ፋት ከሆነ ደግሞ ወደ ፋቲ አሲድ እና ግላይሴሮል ምናምን ይቀየርና በብለድ ስትሪም አማካኝነት አብዞርብ ይደረጋል ብለናል። ሶ የአብዞርብ የተደረገው ኒውትረንት በደም አማካኝነት ወደ ሴሎቻችን እንዲገባ ይደረጋል ማለት ነው። ከዛ ቀጣይ ያለው ሪሙቭ ዌስት አዌይ ፍሮም ዘ ሴል። ሴል ውስጥ እንግዲህ የተለያዩ ሜታቦሊክ አክቲቪቲዎች ይካሄዳሉ። ኦኬ ዜን ሜታቦሊክ አክቲቪቲዎች የሚካሄዱ ከሆነ ደግሞ ዌስት ፕሮዳክት ይኖራል ማለት ነው። ለምሳሌ ኬሚካል ሪአክሽን ሲካሄድ ዌስት ፕሮዳክት አለ። ያ ዌስት ፕሮዳክት ሜቢ ካርቦን ዳይኦክሳይድ ሊሆን ይችላል። ኦኬ ሶ እሱ በብለድ አማካኝነት ወደ ውጭ እንዲወጣ ይደረጋል ማለት ነው። carry chemical messages from the cell in one part of the blood to distance target tissue። ሌላው ደግሞ ኬሚካል ሜሴጆችን ይዞ መንቀሳቀስ፣ ከአንደኛው የሴል ክፍል ወደ ሌላኛው ሩቅ ወደሆነ ወደ ሴል ክፍል መልእክትን ይዞ መጓዝ። አሁንም ይሄ በሰርኩላቶሪ ሲስተም ውስጥ የሚካሄድ የሚቻል ነገር ነው። again distribute heat throughout the body and along with the kidney። ያያችሁ ሌላ ደግሞ ሂትን ዲስትሪቢዩት ማድረግ ወይም ሂትን ይዞ መንቀሳቀስ ማለት ነው። ያ ማለት ለምሳሌ ደም እስካለ ድረስ ነው ሰውነታችን ሊሞቅ የሚችለው ማለት ነው። ሰዎች ሲሞቱ መጀመሪያ እግራቸው አካባቢ እየቀዘቀዘ ይመጣል። እግራቸው አካባቢ ላይ ጣታቸው አውራ ጣታቸው አካባቢ ጀምሮ እየቀዘቀዘ ወደ ላይ ይዘልቃል። ያ ማለት ደም ሩቅ ቦታ መጓዙን ያቆማል ማለት ነው። ከልብ ይርቃል። ኦኬ ርቀት ላይ አለ ቦታ ላይ ደም መንቀሳቀሱን ያቆምና እዛ አካባቢ ላይ ይቀዘቅዛል ማለት ነው። ከዛ ሙሉ በሙሉ ሰዎች ሲሞቱ ሰውነታቸው መቀዝቀዝ ይጀምራል ማለት ነው። ቢኮዝ የደም እንቅስቃሴ የለም። ስለዚህ የደም ዝውውር ሙቀትን ጨምሮ ከአንድ ቦታ ወደ አንድ ቦታ ይዞ ይንቀሳቀሳል ማለት ነው። ቢኮዝ ሴሎች ላይ ከሚካሄደው ሪአክሽን ወይም ኬሚካል አክሽን ወይም ሜታቦሊዝም መካከል አንዱ ሂትን ፕሮዲውስ ማድረግ ነው። ኦኬ ሌላው ሜንቴን ሌቭልስ ኦፍ ብለድ ፍሉድ ነው። አሚን ቦዲ ፍሉድ ነው። የቦዲ ፍሉድ ወይም የሰውነት ፈሳሽን ሜንቴን ማድረግ ወይም መከባከብ ማስተካከል ምናምን አሁንም የሰርኩላቶሪ ሲስተም ስራ ነው። ከዛ ፕሮቫይድ ኦክሲጅን ፎር ዘ ሴሉላር ሬስፓይሬሽን፣ ለሴሉላር ሬስፓይሬሽን ኦክሲጅን ይዞ መጓዝ። በዋናነት እንግዲህ ኦክሲጅንን ኢንቴክ እናደርጋለን ወይም ደግሞ ኢንሄል እናደርጋለን፣ ወደ ውስጥ እንተነፍሳለን። ከዛ ሳምባችን ላይ ያልፍና ወደ የት ይገባል? ወደ ሀርት ይገባል ማለት ነው። ከሀርት እንግዲህ በደም አማካኝነት አሁንም ወደ ተለያዩ የሰውነታችን ክፍል ወዳሉ ሴሎች ይጓዛል። ከዛ ሴሉላር ሬስፓይሬሽን ይካሄዳል ማለት ነው። and finally transport immune cells through the body to defend against invading organism። ምኖችን ይዞ ይጓዛል? ኢሚኒ ሴል ማለት በሽታ ሊከላከሉ የሚችሉ ዲፌንድ ሊያደርጉ የሚችሉ ሴሎችን ከአንድ ቦታ ወደ ሌላ ቦታ ይዞ ይጓዛል ማለት ነው። ላይክ ለምሳሌ እግራችን ላይ አውራ ጣታችንን የሆነ ነገር ቢወጋን ወይም ደግሞ ጀስት እንቅፋት መቶን ምናምን ቁስለት ነገር ቢገጥመው የተለያዩ ባክቴሪያዎች፣ ጀርሞች ምናምን ነገር ያን አካባቢ ሊቀርቡት ይችሉና ሊያጠቁት ይፈልጋሉ። ሶ እዛ አካባቢ ላይ ያለውን ነገር ለመከላከል ኢሚኒ ሴሎች ወደዛ አካባቢ ይላካሉ ማለት ነው። ይሄ የሚላከው ደግሞ በሰርኩላቶሪ ሲስተም አማካኝነት ነው። ስለዚህ እዚህ የተዘረዘሩ ነገሮች በሙሉ የሰርኩላቶሪ ሲስተም ተግባር ነው ማለት ነው። moreover your circulatory system has 96,000 kilometers of blood vessels to sustain your 100 trillion cells። አያችሁ ምን ያክል ርዝመት አለው መሰላችሁ? የብለድ ቨዝላችን ወይም የደም ስራችን 96,000 ኪሎ ሜትር ያክል ርቀት አለው ቢዘረጋ ማለት ነው የደም ስራችን። ይሄ እንግዲህ 96,000 ኪሎ ሜትር ርቀት ያለው ቨዝል ወይም ብለድ ቨዝል ወደ 100 ትሪሊየን የሚደርሱ ሴሎች ላይ ተደራሽነት አለው ማለት ነው። 100 ትሪሊየን። your heart is about the size of your fist
and with a mass of about 300 gram ሀርታችን ደግሞ ልባችን ሳይዝዋ ምን ያክላል መሰላችሁ? የእያንዳንዱ ሰው ልብ ይለያያል እንደየሰውየው ሳይዝ ማለት ነው። ፊስት ማለት ቡጢ ማለት ነው። ወይም ደግሞ ይሄ እጃችንን ጨብጠን ያለውን ያክል ሳይዝ ማለት ነው። ኦኬ ያን ያክላል ማለት ነው የእያንዳንዱ ሰው የልብ ሳይዝ ማለት ነው። ኤንድ ክብደቱ ደግሞ በአቬሬጅ እስከ 300 ግራም ድረስ ይመዝናል ማለት ነው። የአዳልት ልብ ማለት ነው። The heartbeat is about 70 times per minute from the beginning of your life until your death. እንግዲህ ከልደት እስከ ሞት ድረስ በአቬሬጅ የአንድ ጤናማ ሰው የልብ ምት ሰባ ታይምስ ማለት ነው። በሚኒት 70 ጊዜ ቢት ያደርጋል ወይም ይመታል ማለት ነው። 70 ጊዜ አቬሬጅ ነው። በጣም ስፖርት የሚሰራ ሰው አዘውትሮ ሁሌ የሚሮጥ ሰው ከሆነ ደግሞ ወደ 60 ወደ 50 ታይምስ ፐር ሚኒት ሊወርድ ይችላል። ኤንድ የልብ ኬዝ ምናምን ያለባቸው ሰዎች ደግሞ ከፍ ሊል ይችላል 80 90 ድረስ ሊሄድ ይችላል ማለት ነው። ታይምስ ፐር ሚኒት ማለት ነው። Every minute 5 liters of blood cycle from the heart to the lung picks up oxygen and return to the heart. በእያንዳንዱ ሚኒት እንግዲህ በእያንዳንዱ ሚኒት በአንድ ሚኒት ውስጥ ወይም በ60 ሰከንድ ወይም በ60 ሰከንድ ውስጥ 5 ሊትር ያክል ብለድ ከቦታ ቦታ ይዘዋወራል። ስፔሻሊ በልብና በለንግ መካከል ማለት ነው። በህርትና በለንግ መካከል 5 ሊትር ያክል ብለድ ኦክሲጅንን ፒክ በማድረግ ከሳምባ ወደ ልብ ሙቭ ያደርጋል ማለት ነው። ኦኬ the structures of the heart and activities of its parts are given in the figure below. እስር እንግዲህ ተሰጥቷል። እሱን እናየዋለን ከስር ማለት ነው። In this section, you will explore the remarkable life pump, the heart that propels the blood into the vessel. There is no a single better word to describe the function of the heart other than pump, since its contraction develop a pressure and inject blood into the major vessels, the aorta and pulmonary trunk. እዚህ ጋር እንግዲህ ልብ ሲምፕሊ ፓምፕ ነው ማለት እንችላለን፣ ወይም ኢትስ ማሽን ማለት እንችላለን። ማሽን ነው በቃ ባጭሩ። ማሽን ፓምፕ የሚያደርግ ማሽን። ፓምፕ ታውቃላችሁ? ዋን ፓምፕ የሚያደርግ ለምሳሌ ለኢሪጌሽን ፐርፐዝ የሚጠቀሙትን ፓምፕ ወይም ጀነሬተር ኦኬ ፓምፕ ሊያደርግ ወይም ደግሞ በየቤታችሁ ፓምፕ ሊኖር ይችላል። ቧንቧ ለምሳሌ ውሃ አልመጣ ካለ ወይም ወደ ታንከር ለመሳብ ፓምፕ ይጠቀማሉ። በኤሌክትሪክ ሲስተም የሚሰራ ፓምፕ ማለት ነው። እሱ እንግዲህ ውሃን ከአንድ ቦታ ወደ አንድ ቦታ ፑሽ ማድረግ ነው ስራው። ሶ የሀርትም ስራ እንግዲህ እንደዛ ነው። ብለድን ፓምፕ ማድረግ ነው። ፓምፕ እንግዲህ ውስጥ ላይ መስል አለ። በጣም ስትሮንግ የሚባል መስል አለ ልብ ውስጥ፣ ካርዲክ መስል ተብሎ የሚጠራ። ይህ ካርዲክ መስል ምን ያደርጋል? ኮንትራክት ኤንድ ሪላክስ ያደርጋል። ኮንትራክት ኤንድ ሪላክስ በሚያደርግበት ጊዜ ብለድ ፓምፕ ይደረጋል ማለት ነው። ስለዚህ ፓምፕ ከሚለው ቃል ውጭ ሀርትን ሊገልጽ የሚችል ቤተር የሆነ ሲንግል ወርድ የለም ነው የሚለን ማለት ነው። ሶ እንግዲህ ኢንጀክት የሚደረገው እንግዲህ ሜጀር ቬዝል የሚባሉ አሉ። አኦርታ እና ፕሉሞናሪ ትራንክ የሚባሉ ናቸው በዋናነት። ፍሮም ዲስ ቬስል the blood is distributed to the other parts of the body። አያችሁ ከነዚህ ቬዝሎች እንግዲህ ወደ የት ይጓዛል? ወደ ሌላኛው የሰውነታችን ክፍል ብለድ ይጓዛል ማለት ነው። A field of study about the heart is called cardiology, and the scientists decide to be cardiologist. ስለ ልብ የሚያጠና ሳይንስ እንግዲህ የባዮሎጂ ክፍል ነው ማለት እንችላለን። ካርዲዮሎጂ ይባላል። ካርዲዮሎጂ and ሳይንቲስቱ ደግሞ ካርዲዮሎጂስት ብለን እንጠራዋለን። አሁን የልብ ኬዞችን የሚከታተሉ ዶክተሮች they are said to be ካርዲዮሎጂስት ይባላሉ ማለት ነው። ስለዚህ እዚህ ጋር እንግዲህ የልብ ቅርጽ ይሄንን ነው የሚመስለው። ስፔሻሊ የሂውማን ሀርት ማለት ነው። heart anatomy እንግዲህ ይሄን ነው የሚመስለው። ግን በቁጥር የተሰየመ ነገር አለ። ሜቢ ይሄን ነገር 8ኛ ክፍል ዲቴል ስለተማራችሁ እዛም በዝርዝር ስላለ እዛ ጋር ቪዲዮ ስለሰራው ማለት ነው እዛም መለስ ብላችሁ ማየት ትችላላችሁ ማለት ነው። ወይም ክለሳ ነው የሚሆንላችሁ። እንግዲህ ከአንድ ቁጥር ጀምሮ እዚህ ጋር አንድ ቁጥር አለ። ከዛ 2 ቁጥር እዚህ ይቀጥላል። ዴን 3 ቁጥር እዚህ አለ። 4 5 6 7 8 9 10 11 12 13 አለ። ስለዚህ እዚህ ጋር የእያንዳንዳቸው ስም ዲስክሪፕሽን ላይ ተቀምጧል ማለት ነው። አንድ ቁጥር ማለት እንግዲህ እዚህ ጋር የምታዩት ይሄ ፓርት ማለት ነው። ይሄ ፓርት ምን ተብሎ ይጠራል? ራይት አርተሪየም
ዲክስትራ ተብሎ ይጠራል። ዴክስትራ። 2 ቁጥር ደግሞ ሌፍት ነው። 2 ቁጥር ይሄ ማለት ነው ሌፍት ነው። እዚህ ክሊክ የማደርግባት ፓርት ሌፍት አርተሪየም ነው። ኤንድ 3 ቁጥር ደግሞ ሱፐር ቬና ካቫ ተብሎ ይጠራል። 3 ቁጥር ማለት የት ላይ ነው ያለው? ይሄ ማለት ነው። ይሄ ቱቦ ሱፐር ቬና ካቫ ተብሎ ይጠራል፣ ወይም ደግሞ ቬና ካቫ ሱፔሪየር ብለን እንጠራዋለን። 4 ቁጥር ደግሞ እነዚህ 3 ቱቦዎችን በአንድ ያዘው ደግሞ አኦርታ ተብሎ ይጠራል። አኦርታ። ዴን 5 ቁጥርስ? 5 ቁጥር ምን ይባላል? ፕሉመናሪ አርተሪ ብለን እንጠራዋለን። ፕሉመናሪ አርተሪ። 6 ቁጥር ስንመጣ ደግሞ እዚህ ጋር ኦኬ፣ እዚህ ጋር ያለው 6 ቁጥር ደግሞ ምን ይባላል? ፕሉመናሪ ቫይን ተብሎ ይጠራል። 7 ቁጥርስ? 7 ቁጥር ማለት እንግዲህ አትቺ እዚህ ጋር በር ነገር ነች። ቫልቭ ይባላል። እነዚህ በሮች ቫልቭ ናቸው፣ ብለድ እንዳይመለስ የሚያደርጉ ማለት ነው። ምን ተብሎ ይጠራል? ባይኩስፓይድ ወይም ደግሞ ሜትራል ቫልቭ ተብሎ ይጠራል። ሜትራል ቫልቭ። 8 ቁጥር ላይ ስንመጣ እዚህ ጋር ማለት ነው 8 ቁጥርም ቫልቭ ነው ባይዘው። ሰሚ ሉናር ማለት የጨረቃ ቅርጽ ያለው ማለት ነው። ሰሚ ሉናር ወይም ደግሞ አኦርቲክ ቫልቭ ተብሎ ይጠራል። ኤንዴጌን እዚህ ጋር ደግሞ 9 ቁጥር ላይ ስንመጣ ሌፍት ቬንትሪክል ተብሎ ይጠራል። ሌፍት ቬንትሪክል። 10 ቁጥር ላይ ደግሞ ራይት ቬንትሪክል። 11 ቁጥር ላይ ስንመጣ ደግሞ ኢንፌሪየር ቫና ካቫ ወይም ቫና ካቫ ኢንፌሪየር። ስለዚህ 2 አይነት ቫና ካቫዎች አሉ ማለት ነው። ኢንፌሪየር እና ሱፔሪየር የሚባል ማለት ነው። ኦኬ፣ ሱፔሪየሩን 3 ቁጥር ላይ አይተነዋል። 3 ቁጥር ላይ ሱፔሪየሩ። ኦኬ፣ 3 ቁጥር ይሄ ማለት ነው። ይሄ ሱፔሪየሩ፣ ይሄ ደግሞ ኢንፌሪየሩ ነው ማለት ነው። ዜን 12ኛ ክፍል 12ኛ ቁጥር ላይ ደግሞ ወይም 12 ቁጥር ላይ ያለ ቫልቭ ደግሞ ምን ተብሎ ይጠራል? ትራይኮስፓይድ ቫልቭ ብለን እንጠራዋለን። በመጨረሻም 13 እዚች ጋር ሆነ የሚች የጨረቃ ቅርጽ ያላት ምን ተብላ ትጠራለች? ሰሚሉናር ወይም ፕሉመናሪ ቫልቭ ተብሎ ይጠራል ማለት ነው። ስለዚህ እያንዳንዳቸው አገልግሎታቸው ምንድን ነው? ወደ ስር ዲቴል ስለሚኖር እናየዋለን ማለት ነው። ከዛ እዚህ ጋር ደግሞ the valves of the heart የሚል አለ። ቫልቮቹ እነዚህ ነው የሚመስሉት። እዚህ እንደምታዩቸው ወደ 4 ቫልቭ ይታያቸዋል። ይሄ ቫልቭ እንግዲህ ትራይኮስፓይድ ቫልቭ ተብሎ ይጠራል። ትራይኮስፓይድ ቫልቭ 12 ቁጥር ላይ ያየ ነው ማለት ነው። እዚህ ጋር ይሄ ቫልቭ ማለት ነው። ይሄ ማለት ዴን እዚህ ጋር ደግሞ ባይኮስፓይድ ቫልቭ ደግሞ እዚህ ጋር 7 ቁጥር ያየ ነው ማለት ነው። ወይም ይሄኛው ቫልቭ ማለት ነው። ኦኬ፣ እዚህ ጋር ያለችው ቫልቭ ደግሞ አኦርቲክ ቫልቭ ማለት 8 ቁጥር ላይ ሰሚሉናር ቫልቭ ብለን የጠራ ነው ማለት ነው። ወይም ይቺ የጨረቃ ቅርጽ ያላት ማለት ነች። ወደ አኦርታ ይዞ የሚሄድ ማለት ነው። ወደ አኦርታ ይዞ የሚወጣ ማለት ነው። ከዛ እዚህ ጋር ሌላኛው ደግሞ ፕሉመናሪ ቫልቭ ማለት 13 ቁጥር ላይ እዚህ ጋር ያየ ነው ማለት ነው። ወይም ይሄኛው ማለት ነው። ይሄኛው ወዴት ይዞ የሚመጣው? ወደ ሌፍት አርተሪየም ይዞን የሚሄደው ቫልቭ ነው ማለት፣ ወይም እንዳይገባ የሚዘጋ ማለት ነው። ስለዚህ አናቶሚውን በዚህ ካየን the heart is a muscular organ that pumps blood to circulate throughout the body። ኦኬ፣ እንግዲህ ሀርት ምንድነው? መስኩላር የሆነ ኦርጋን ነው። በውስጡ መስሎችን የያዘ ካርዲክ የሚባል መስል የያዘ ብለድን ፓምፕ እንዲያደርግ የሚያደርግ ወይም በሰውነታችን ሰርኩሌት እንዲያደርግ የሚያደርግ ማችን ነው ማለት ነው። the heart wall consists of 3 layers። ስንት ላየሮች አሉት? 3 ላየሮች አሉት። የመጀመሪያው ኤንዶካርዲየም፣ ሁለተኛ ማዮካርዲየም ኤንድ ሶስተኛ ኤፒካርዲየም። ኢንዶካርዲየም፣ ማዮካርዲየም፣ ኤፒካርዲየም የሚባሉ ላየሮች አሉ ወይም ንብርብሮች አሉት ማለት ነው። የመጀመሪያው ኢንዶካርዲየም the endocardium is the thin membrane that lines in the inferiors of the heart interiors of the heart ማለት ውስጠኛው የልብ ክፍል ውስጥ የሚገኝ ሜምብሬን ነው። ቲን ሜምብሬን ነው የሚለው ኢንዶካርዲየም ማለት ነው። ማዮካርዲየም is the middle layers of the heart. It is the heart muscle and it is the thickest layers of the heart. thickest ላየሩ ነው በጣም ወፍራም የሚባለው ሚድል ላይ የምናገኘው የህርት ላየር ማዮካርዲየም ብለን እንጠራዋለን። whereas epicardium is a thin layer like that of endocardium። ልክ እንደ ኢንዶካርዲየም ቲን ላየር ነው ወይም ቲን ሜምብሬን ነው on the surface of the heart in which
the coronary artery ላይ ኮሮናሪ አርተሪስ የሚባሉ አሉ። እነሱ የሚያርፉበት ክፍል ነው ኤፒካርዲየም ተብሎ የሚጠራው ቲል ላየር። ኦኬ ስለዚህ ቲል ላየር ነው ኦን the surface of the heart surface ላይ ያለ ኤኖች ኮሮናሪ አርተሪ ላይ ኮሮናሪ አርተሪዎች የሚቀመጡበት ወይም የሚያርፉበት የላየር ክፍል ነው ወይም ላየር ነው ማለት ነው። ኦልራይት ኦኬ the pericardium is a thin sac that heart sits in, often filled with a small amount of fluid which separates the heart from the other structures of the chest such as the lung. እዚህ ጋር ፐሪካርዲየም ብለን የምንጠራው ደግሞ ሃርት የሚቀመጥበት ሳክ ነው። ሃርት የሚቀመጥበት ሳክ ምን ማለት መሰላችሁ? በምን ወይ ላስረዳችሁ። ለምሳሌ ስለ ሪፕሮዳክቲቭ ኦርጋን ስትማሩ ስኮረተም የሚባል አለ፣ የወንድ ልጅ ኦርጋን ማለት ነው። የወንድ ልጅ መራቢያ አካል ላይ ስኮረተም ማለት ቴስቶች የሚቀመጡበት ሳክ ላይክ ስትራክቸር ነው ተብላችሁ ተምራችሁ ሊሆን ይችላል፣ ስለ ሪፕሮዳክቲቭ ኦርጋንስ ኦፍ ሜል ስትማሩ ማለት ነው። ልክ እንደዛም ልብ የሚቀመጥበት ቦታ ሳክ የመሰለ ሳክ የመሰለ ክፍል ፐሪካርዲየም ተብሎ ነው የሚጠራው ማለት ነው። ይህ አገልግሎቱ እንግዲህ ልብን ለብቻው ከሌሎች ኦርጋኖች ጋር ለይቶ ለማስቀመጥ፣ ለምሳሌ ቸስት ላይ ላንግ አለ አይደለ? ስለዚህ ከላንግ ራሱን ለይቶ ለማስቀመጥ የሚረዳ ነው ማለት ነው። መልካም እንግዲህ እዚህ ጋር ምኖች አሉ? ቫልቮች አሉ። ቫልቮች እንግዲህ አገልግሎታቸው ምንድነው? ብለድ አንዴ ፓምፕ ከተደረገ በኋላ ወደ ኋላ እንዳይመለስ የሚያደርጉ ናቸው። ኦኬ ስለዚህ in the cardiovascular system of heart 4 valves prohibit the backflow of blood። አያችሁ ቫልቭ ማለት ላይክ ቧንቧ አለ ቤታችሁ። ቧንቧው ውሃ ሲመጣ ታልተዘጋ ምን ይላል? ይፈሳል። ስለዚህ እንዳይፈስ የሚያደርግ ምንድን ነው? ቫልቭ። እዚህ ጋር እንዳይፈስ ብቻ ሳይሆን የቫልቭ የሚያገለግለው ልክ ብለድ ፑሽ ተደረገ በህርት ፑሽ ከተደረገ በኋላ ወደ ኋላ እንዳይመለስ። ለምሳሌ ሰምታይምስ በግራቪቲ አማካኝነት ወደ ላይ የተላከ ብለድ በግራቪቲ አማካኝነት ወደ ታች ሊመለስ ይችላል አይደለ? እሱ እንዳይሆን ፑሽ ከተደረገ በኋላ ይዘጋል። ዳክሊር። ስለዚህ እንደዚህ አይነት አገልግሎት የሚሰጡ 4 ቫልቮች አሉ ማለት ነው። እነዚህ 4 ቫልቮች prohibit the backflow of the blood ብለድ ወደ ኋላ እንዳይመለስ የሚከለክሉ ፕሮሃቢት የሚያደርጉ ናቸው። the first one is tricuspid ተብሎ የሚጠራ ነው። tricuspid valve right atrioventricular valve ብለን እንጠራው እንችላለን። right atrioventricular valve ይባላል። የአርኤቪ ማለት right አንትሮቨንትሪኩላር እንደማለት ነው። RAV valve separate the right arteria from the right ventricle። ማንን ከማን የሚለይ ነው? ራይት አርተሪያን ከማን? ከራይት ቬንትሪክል የሚለይ። ወደ ስዕሉ እንመለስ። ትራይኮስፓይድ ማለት የትኛው መሰላችሁ? 12 ቁጥር ማለት ነው። 12 ቁጥር ማንና ማን እንዳይገናኙ ያደርጋል? 10 ቁጥርና 1 ቁጥር። አያችሁ? 1 ቁጥር ማለት ይሄ ክፍል ነው። 10 ቁጥር ማለት ይሄ ነው። 10 ቁጥር ምን ተብሎ ይጠራል? 10 ቁጥር ራይት ቬንትሪክል፣ 1 ቁጥር ደግሞ ራይት አርተሪየም። ስለዚህ ራይት አርተሪየም እና ራይት ቬንትሪክል እንዳይገናኙ የሚከለክል ማን ነው? 12 ቁጥር ነው። 12 ቁጥር ማን ነው? ትራይኮስፓይድ ቫልቭ ማለት ነው። ስለዚህ ልክ ከአንድ ቁጥር ላይ ብለድ ወደዚህ ተላከ ባክ እንዳያደርግ ይሄ ቫልቭ ያገለግላል ማለት ነው። ኦልራይት ዴን ቢ ባይኩስፓይድ ቫልቭ። ይሄ ደግሞ ምን ተብሎ ይጠራል? ሌፍት አንትሮቬንትሪካል ቬንትሪኩላር ቫልቭ ተብሎ ይጠራል።
ሌፍት አንትሮ ቨንትሪኩላር ቫልቭ ብለን እንጠራዋለን ባይኩስፓይድን ማለት ነው። ይህ ቫልቭ ደግሞ ሰፓሬት ዘ ሌፍት አርተሪያ ፍሮም ዘ ሌፍት ቨንትሪክል ማና ማንን ሌፍት አርተሪያ እና ሌፍት ቬንትሪክል። እዚህ ራይት አርተሪያ እና ራይት ቬንትሪክል ነበር የከለከለ። ይሄኛው ደግሞ ሌፍቶችን ማለት ነው። ስለዚህ ባይኩስፓይድ ወደ ስዕሉ እንመለስ። ባይኩስፓይድ ቫልቭ የምንለው የቱን መሰላችሁ? እዚህ ጋር 7 ቁጥር ይታያችኋል አይደለ? 7 ቁጥር ማለት ባይኩስፓይድ ቫልቭ ወይም ደግሞ ሚትራል ቫልቭ ብለን የምንጠራው ነው። ኦኬ ይሄ ቫልቭ ማለት ነው። እዚህ ጋር ክሊክ የማደርግበት ቫልቭ። ይሄ ቫልቭ እንግዲህ እዚህ ጋር 2 ቁጥርንና 9 ቁጥርን እንዳይገናኙ የሚያደርግ ነው። 2 ቁጥርና 9 ቁጥር 2 ቁጥር ማን ነው? ሌፍት አርተሪየም። 9 ቁጥር ማን ነው? ሌፍት ቬንትሪክል። ስለዚህ ሌፍት አርተሪየም እና ሌፍት ቬንትሪክል ሰፓሬት አድርጎ የያዘ ቫልቭ ነው። ወይም ደግሞ ምን ማለት መሰላችሁ? ልክ ከ2 ቁጥር ወደ 9 ቁጥር ከገባ በኋላ ብለድ ከ9 ወደ 2 ባክ ፍሎ እንዳያደርግ የሚከለክል ቫልቭ ነው ማለት ነው። ኦኬ ሌላውስ ምንድን ነው? ሌላው እንግዲህ 4 ቫልቮች ናቸው ስላል ሌላው ሰሚ ሊኒያር ቫልቭ የሚባሉ አሉ። ሰሚ ሊኒያር ቫልቭ ሊኒያር ማለት የግማሽ የጨረቃ ቅርጽ ያላቸው ማለት ነው። ሰሚ ሊኒያር ቫልቮች a valve that separates the right ventricle from the pulmonary artery and a valve that separates the left ventricle from aorta። አያችሁ የመጀመሪያው ማንን ከማን ይከለክላል? ራይት ቬንትሪክልን ፍሮም ደ ፑልሞናሪ አርተሪ ራይት ቬንትሪክልን ከፑልሞናሪ አርተሪ የሚከለክል እንመለስና እንየው። ራይት ቬንትሪክልን ከማን ከፑልሞናሪ። አሁን ራይት ቬንትሪክል ማለት 10 ቁጥር ነው። 10 ቁጥር ከዛ እዚህ ጋር ደግሞ ይሁት 5 ቁጥር ነው። 5 ቁጥር ማን ነው? ፑልሞናሪ አርተሪ። ስለዚህ ተመልከቱት ከ10 ቁጥር ወይም ደግሞ ከራይት ቬንትሪክል ወደ የት ብለድ ይሄዳል? ወደ ፑልሞናሪ አርተሪ ይጓዛል። ከሄደ በኋላ ባክ እንዳያደርግ ይቺ 13 ቁጥር ላይ ያለችው ሰሚ ሊኒያር ወይም ፑልሞናሪ ቫልቭ ታግዳለች ማለት ነው። አንደኛዋ ሰሚ ሊኒያር ማለት ይቺ ነች። ሌላኛዋ ሰሚ ሊኒያር የምንላት ደግሞ ያቺ 8 ቁጥር ላይ ያለችው 8 ቁጥር ላይ ያለችው ማለት አኦርቲክ ቫልቭ የምንላት ማለት ነው። አንደኛው ይቺ ደግሞ ከ9 ወደ አኦርታ 9 ማለት ማን ነው? እዚህ ጋር ሌፍት ቬንትሪክል ማለት ነው። ከሌፍት ቬንትሪክል ወደ አኦርታ ብለድ ከሄደ በኋላ ባክ ፍሎ እንዳያደርግ ይቺ ጋር ያለችው የጨረቃ ቅርጽ ያላት ቫልቭ ተከለክላለች። ስለዚህ የጨረቃ ቅርጽ ያላቸው ማለት እዚህ ጋር በ8 ቁጥር እና በ13 ቁጥር የተሰየሙት ማለት ነው። 8 ቁጥር ሰሚ ሊኒያር ነው፣ 13ም ሰሚ ሊኒያር ነው። ግን ልዩነቱ አንደኛው አኦርቲክ ነው። አኦርቲክ ማለት ወደ አኦርታ የሚሄደው ማለት ነው። ኦኬ ሌላኛው ፑልሞናሪ የምንለው ደግሞ ወደ ፑልሞናሪ የሚሄድ ፑልሞናሪ ማለት ወደ 5 ቁጥር ማለት ነው። ልክ በዚህ መጡ በዚህ የሚወጣ ማለት ነው። ስለዚህ እዚህ ጋር ያሉት ቫልቮች እነዚህ ናቸው። the semi-linear valves are half moon shape። አያችሁ ግማሽ የጨረቃ ቅርጽ ስላላቸው ነው ሊኒያር የተባሉት። ሊኒያር ጨረቃ ማለት ነው። and they prevent blood that has entered the arteries from flowing back into the ventricle። ወደ አርተሪ የሚላከው ብለድ ወደ ቬንትሪክል እንዳይመለስ የሚያደርግ ነው። አሁን እዚህ ጋር ግራ እንዳይገባችሁ ብለድ ከለንግ ጀምሮ ወደ ሀርት፣ ከሀርት እንደገና ወደ ለንግ፣ አሁንም ከሀርት ወደ ቦዲ፣ ከቦዲ ወደ ሀርት እንዴት እንደሚጓዝ ከስር ስላለ እያንዳንዷን ስቴፕ ከመጀመሪያው ጀምሮ እናያለን። ያ ማለት ኦክሲጅን ወደ ውስጥ ተነፈስን፣ ከተነፈስን በኋላ ሳምባችን ላይ ያርፋል። ከሳምባችን ወዴት ይላካል? ወደ ሀርት። ስለዚህ ከሳምባ ወደ ሀርት ኦክሲጅን ይዞ የሚጓዝ ኦክሲጅኔትድ ብለድ አለ። አሁንም የኦክሲጅን የያዘ ብለድ ከሀርት ወደ ሰውነታችን ይላካል። እሱን ይዞ የሚጓዝ የብለድ ቨዝል አይነት አለ እናያለን። ወይም ቻምበሩስ ማን ነው? የልባችን ቻምበር ፑሽ የሚያደርገው ማን ነው የሚለውንም እናያለን። ከሰውነታችን አሁንም ወደ ሀርት ይመጣል። ዲኦክሲጅኔትድ የሆነ ብለድ ማለት ነው፣ ወይም ካርቦን ዳይኦክሳይድን የያዘ ማለት ነው። አሁንም ከሀርት ወዴት ይላካል? ወደ ለንግ ዲኦክሲጅኔትድ የሆነ ብለድን የያዘ እሱ ማን ነው?
በየትኛው ቻምበር ነው ፑሽ የሚደረገው የሚለው ነገር ከስር ስላለ ችግር የለውም ማለት ነው። Attention, the heart consists of two right and left parallel pump separated by septa. The four-chambered human heart is composed of two thin wall arteria ወይም arterium, two thick walls of ventricle. Blood from the systematic system enters the right arterium and blood from the pulmonary system to the left ምናምን እያለ ይቀጥላል። አሁን እዚህ ጋር ምን አለ መሰላችሁ? የሰው ልጅ አራት ቻምበሮች አሉት ልቡ ጋር ማለት ነው። አራት ቻምበር ያለው ልብ ነው ያለው። ያ ማለት አርተሪየም እና ቬንትሪክል ነው። አርተሪየም ሁለት ናቸው ሌፍት እና ራይት፣ ቬንትሪክል ደግሞ ሁለት ናቸው ሌፍት እና ራይት። ስለዚህ በፕሉሞናሪ ሲስተም እና ዋቲኮሊት ሲስተማቲክ እና ፕሉሞናሪ የሚባል አለ። እዩት፣ ሲስተማቲክ ሲስተም እና ፕሉሞናሪ የሚባል አለ። ፕሉሞናሪ ሲስተም ሁለት አይነት ሲስተም ስላለ ነው ጋይስ። እሱን ስላላያችሁት ነው ይሄን አቴንሽኑን ዲቴል ማየት ያልፈለኩት እስር ስለምናየው ማለት ነው። ሁለት አይነት ሰርኩሌሽን አለ። አንደኛው ፕሉሞናሪ ሲስተም ነው፣ አንደኛው ደግሞ ሲስተማቲክ ሲስተም ነው። ወደ ታች ምን እንደሆነ እያንዳንዱ ነገር ስለምናጣራ ስለምናይ ከስር ብናይ ይሻላል። ቢኮዝ እስር ያለውን ከተረዳን በኋላ ወደ ኋላ ብንመለስ እዚህ ጋር ጥሩ ይሆናል። ምክንያቱም ከመሬት ተነስተን ሲስተማቲክ ሲስተም እና ፕሉሞናሪ ሲስተም ብላችሁ ላትረዱ ትችላላችሁ። ስለዚህ ሲስተማቲክ ሲስተም ምንድነው? ፕሉሞናሪ ሲስተም ምንድነው? ከስር እናየዋለን። ኦኬ፣ ግን ሁለት አይነት ሰርኩሌሽን አለ ማለት ነው። እና እች ጋር አራት ቻምበሮች አሉ። ኦኬ፣ ሁለት አርተሪየም ሌፍት እና ራይት፣ ሁለት ቬንትሪክል ሌፍት እና ራይት። በቃ ከዛ አቴንሽን እነዚህን ያዙ። አራት ቻምበር አለ። ከዛ ፕሉሞናሪ እና ሲስተማቲክ ሲስተም የሚባሉ እንዳሉ ትይዙና ወዴት ትመጣላችሁ? ወደዚህኛው ማለት ነው። ስለዚህ the human circulatory system are the double circulatory system ተብሎ ይጠራል። ዳብል የተባለበት ለምንድን ነው? It has two separate circuit and blood passes through the heart twice. Those are the pulmonary and systematic circulation. አያችሁ፣ ሁለት አይነት ሰርኩሌሽን ስላለ ነው ዳብል ሰርኩሌሽን የምንለው ወይም ዳብል ሰርኩላተሪ ሲስተም የምንለው። እሱም the pulmonary ሲስተም ወይም ፕሉሞናሪ ሰርኩሌሽን እና ሲስተማቲክ ሰርኩሌሽን ሲስተም። ኦኬ፣ ስለዚህ ፕሉሞናሪ ማን ነው? ከየት ወደ የት ነው? ሲስተማቲክ ሰርኩሌሽንስ ከየት ወደ የት ነው? አያችሁ፣ ስለዚህ ሁለቱን በደንብ መለየት ያስፈልጋል። ፕሉሞናሪ ሰርኩሌሽን the movement of blood from the heart to the lung for oxygenation then back to the heart again. ስለዚህ ፕሉሞናሪ ሰርኩሌሽን ሲስተም ማለት በሀርትና በላንግ መካከል የሚደረግ የደም ዝውውር which is said to be pulmonary circulation system ብለን እንጠራዋለን። በማንና በማን? በሀርትና በላንግ፣ በሳምባና በልብ መካከል ያለው የብለድ ሰርኩሌሽን which is said to be pulmonary circulation ተብሎ ይጠራል ማለት ነው። ኦኬ፣ ስለዚህ ከሀርት ወደ ለንግ፣ ከለንግ ወደ ሀርት፣ ወደ ሁለቱም አቅጣጫ ማለት ነው፣ back and forth. Oxygen depleted blood from the body leaves the systematic circulation when it enters the right arterium through the superior and inferior vena cava. The blood it then pumped through the tricuspid valve to the right ventricle. From the right ventricle, blood is pumped through the pulmonary valve and into the pulmonary artery. The pulmonary artery splits into right and left pulmonary arteries and blood in the artery travels to each lung ይላል። እዚህ ጋር ሐሳቡን ግልጽ ለማድረግ ያክል ስዕሎቻችን እዚህ ስላሉ በጣም ግልጽ ያደርግላችኋል ይህ ስዕል። መጀመሪያ ግን ፕሉሞናሪ ሰርኩሌሽን ማለት ምንድነው ብለናል? ከልብ ወደ ሳምባ፣ ከሳምባ ወደ ልብ የሚካሄድ ብለድ ሰርኩሌሽን ነው። በዚህ ጊዜ አርተሪ እና ቫይን የሚባለው ነገር ስራቸው ይቀያየራል። ከምን አንጻር? ከሲስተማቲክ ሰርኩሌሽን አንጻር። ሲስተማቲክ ሰርኩሌሽን ከስር እናየዋለን፣ ግን ሲስተማቲክ ሰርኩሌሽን ማለት በልብና በቦዲ መካከል ያለው ሰርኩሌሽን ነው። በቦዲ ስንል ኤክሴፕት ላንግ፣ ከላንግ በስተቀር ወደ ሌላኛው የሰውነታችን ክፍል ደም ምን ይላል? ይረጫል። ከየት? ከልብ። አሁንም ከሌላኛው የሰውነታችን ክፍል ደም ወዴት ይመለሳል? ወደ ልብ። እሱ ምን ይባላል?
ሲስተማቲክ ሰርኩሌሽን ሲስተም። ስለዚህ ብለድ ከአንድ ቦታ ወደ አንድ ቦታ ሙቭ የሚያደርግበት ወይም ትራቨል የሚያደርግበት የራሱ የሆነ መስመር አለው። እሱ ብለድ ቨዝል ተብሎ ይጠራል። ይህ ብለድ ቨዝል እንግዲህ 3 አይነት ብለድ ቨዝሎች አሉ። እነሱም አንደኛው አርተሪ ነው፣ ሁለተኛው ቫይን ነው፣ ሶስተኛው ደግሞ ካፒላሪስ ይባላሉ። አርተሪ በሲስተማቲክ ሰርኩሌሽን ከሆነ ኦክሲጅኔትድ ብለድን ይይዛል። ኦክሲጅንን ከሀርት ወደ ቦዲ ይዞ የሚጓዝ ማለት ነው። ቫይን የሚባለው በተቃራኒው ዲኦክሲጅኔትድ የሆነ ብለድ ከቦዲ ወደ ሀርት ይዞ ይመጣል ማለት ነው። ካፒለሪ የሚባለው ደግሞ በቫይን እና በሀርት መካከል በቫይን እና በአርተሪ መካከል ያለ ሊንኬጅ ነው፣ ሁለቱን የሚያገናኝ ነው። በት ፕሉመናሪ ሰርኩሌሽን ከሆነ ግን ሁለቱ ነገሮች ይቀያየራሉ። ኦክሲጅኔትድ ብለድ በቫይን ነው የሚጓዘው፣ ዲኦክሲጅኔትድ ደግሞ በአርተሪ ይጓዛል ማለት ነው። ስለዚህ ቦታቸውን ይቀያየራሉ። ሁለት አይነት አርተሪዎች ይኖራሉ፣ ሁለት አይነት ቬኖች ይኖራሉ ነው የሚለው እዚህ በፕሉመናሪ ሲስተም እዚህ ጋር የተጠቀሰው ማለት ነው። ለምን ከተባለ ሁለት ሳምባ ስላለ፣ ኦኬ ዳብል ስለሆነ ሳምባችን አንደኛው ወደ አንደኛው ሳምባ አንደኛው ወደ ሌላኛው ሳምባ የሚጓዝ ማለት ነው። ስለዚህም እንግዲህ ኦክሲጅን ዲፕሌትድ ብለድ ፍሮም ዘ ቦዲ ሊቭስ ዘ ሲስተማቲክ ሰርኩሌሽን። ሲስተማቲክ ሰርኩሌሽን ማለት በሀርትና በቦዲ መካከል የሚደረግ ነው። ዌን ኢት ኢንተርስ ዘ ራይት አርተሪየም፣ ራይት አርተሪየም ከገባ በኋላ ስሩ ዋት ደ ሱፔሪየር ኢንፌሪየር ቬና ካቫ። ቬና ካቫ አለ፣ ሁለት አይነት ቬና ካቫ፣ ሱፔሪየር ኢንፌሪየር የሚባል ቬና ካቫ ማለት ነው። ኦኬ ሜቢ ወደ ስዕሉ መለስ ብለን ማየት እንችላለን። ቬና ካቫ ምን ሱፔሪየር እና ኢንፌሪየር። እዚህ ጋር ለምሳሌ 11 ቁጥር ምንድን ነው? which is ኢንቴሪየር ቬና ካቫ ይለናል እና 3 ቁጥር ሱፔሪየር ቬና ካቫ። አሁን 11 እና 3 ቁጥር እንዩት። 3 ቁጥር ማለት ይሄ ነው። ኦኬ 3 ቁጥር ሱፔሪየር ቬና ካቫ ነው። ኤንድ አንደኛው ደግሞ 11 ቁጥር which is ኢንፌሪየር ቬና ካቫ። እነዚህ ብለድን ወዴት የሚወስዱ ናቸው? ወደ ሳምባ፣ ከሳምባ ጋር የሚገናኙ ናቸው ማለት ነው። እዚህ ጋር እንመለስ። ኦኬ ከዛ እዚህ ጋር ደግሞ ምኖች አሉ ይላል። ትራይኮስፓይድ ምናምን ቫልቮች አሉ። ከተለቀቀ በኋላ ስለ ቫልቮች አይተናል። ብለድ ከተለቀቀ በኋላ ባክ እንዳያደርግ የሚያገለግል ነው። ስለዚህ ከዚህ ሀሳብ ፕሉመናሪ ሰርኩሌሽን ማለት በልብና በሀርት መካከል በሀርትና በሳምባ መካከል ያለ ሰርኩሌሽን ነው ብለናል። ከዛ በስዕል ልመልሳችሁ። ይህ ቀዩ ከለር የምታዩት እንግዲህ ቀዩ ከለር ቨዝል ትራንስፖርቲንግ ኦክሲጅኔትድ ብለድ ነው። ቨዝል የደም ስር ማለት ነው። የደም ስሮች ናቸው እነዚህ። ምንን ይዘው የሚጓዙ? ኦክሲጅን የያዘ ደም ይዘው የሚጓዙ። ሰማያዊ ከለር ደግሞ ዲኦክሲጅኔትድ የሆነን ብለድ ይዘው የሚጓዙ ማለት ነው። ስለዚህ እዚች ጋር ማን አለ? ሀርት አለ። እንግዲህ ሴንተር ኦፍ ዘ ሰርኩላቶሪ ሲስተም ነው፣ የሰርኩላቶሪ ሲስተም ሴንተር። ስለዚህ ከዚህ ተነስቶ ብለድ ወዴት ይሄዳል? ወደ ላንግ፣ ከላንግ ወዴት? ወደ ሀርት። ይህም ምን ብለን እንጠራዋለን? ከዚህ በላይ ያለውን ልብን ጨምሮ በሁለቱ መካከል የሚካሄደውን ፕሉመናሪ ሰርኩሌሽን ሲስተም ብለን እንጠራዋለን። ቢኮዝ በልብና በሳምባ መካከል የሚካሄድ ምንድን ነው? ሰርኩሌሽን ነው። ስለዚህ እዚህ ጋር ላንግ አለ፣ እዚህ ጋር ደግሞ ሀርት አለ። አሁን ከሀርት ከሳምባ ወደ ሀርት ኦክሲጅኔትድ ብለድን ይዞ የሚጓዝ መስመር አለ። አያችሁ? ይሄ መስመር ፕሉመናሪ ቫይን ይባላል። ቫይን በፕሉመናሪ ሲስተም ኦክሲጅኔትድ ብለድን ነው የሚይዘው። ቫይን በሲስተማቲክ ሲስተም ከሆነ ደግሞ ዲኦክሲጅኔትድ ነው የሚይዘው። አሁንም ከስራ ያሳያችኋለሁ። ስለዚህ ላንግ አለ፣ ከላንግ ወደ ሀርት በፕሉመናሪ ቫይን አማካኝነት ኦክሲጅን የያዘ ብለድ ገባ። ከገባ በኋላ እንደምታዩት ቀስቱ እንግዲህ ታጠፈና ወደ ቦዲ ሊጓዝ ነው፣ ኦክሲጅንን ይዞ ወደ ተለያዩ የቦዲ ክፍላችን። ይህ የሚወጣበት አኦርታ ይባላል። አኦርታ ወደ 3 ቱቦች አሉት። 3 ቱቦች አኦርታ እዚህ ጋር እዩት። አኦርታ ማለት እነዚህ 3ቱ ቱቦች ናቸው። አያችሁ? እነዚህ እንግዲህ ወዴት ነው የሚሄዱት? ወደ ቦዲ ነው፣ ወደ ሰውነታችን ክፍል ነው የሚረጩት። ወደ ሰውነታችን እንግዲህ የተለያየ ሰውነት ክፍል አለ። ለምሳሌ ይሄ አፐር ቦዲ ይሆናል። አፐር ቦዲ ማለት ከሀርታችን በላይ ጭንቅላታችን፣ የአንገታችን ምናምን ወደዛ እጃችን ምናምን አፐር ቦዲ ነው።
ከዛስ አሁንም ወደ ሊቨር ለምሳሌ ብለድን ይዞ የሚጓዝ የደም ስር ሄፓቲክ አርተሪ ተብሎ ይጠራል ማለት ነው። ኦኬ ከዛ ወደ ስቶማክ ምናምን ሁላ የሚሄዱት የየራሳቸው ስያሜ አላቸው። ለምሳሌ እዚህ ጋር ኪድኒ አለ። ወደ ኪድኒ ኦክሲጅን ይዞ የሚሄድ የብለድ ቨዝል ሬናል አርተሪ ተብሎ ይጠራል ማለት ነው። ከዛ ደግሞ ላወር ቦዲ የታች እግራችን ምናምን አካባቢ በአጭሩ ይሄ መስመር ምን ተብሎ ይጠራል? ማን ነው? አርተሪ ብለን እንጠራዋለን። አርተሪ ሬናል አርተሪ ሊሆን ይችላል፣ ሄፓቲክ አርተሪ ሊሆን ይችላል፣ ሌሎች አርተሪዎች በአጠቃላይ ኦክሲጅን የተሸከሙ ብለድ ቨዝሎች ማለት ነው። ግን ከማን ነው የሚቀበሉት? አኦርታ ከሚባለው ክፍል ነው የሚቀበሉት። አኦርታ እንግዲህ ከልብ ጋር የተገናኘው ከልብ ላይ መውጫ በሩ ነው አኦርታ። ስለዚህ ኦክሲጅን ወደ ተለያዩ ሴሎች የሰውነታችን ሴሎች ከገባ በኋላ ሜታቦሊክ አክቲቪቲ ካካሄደ በኋላ እንግዲህ ዲኦክሲጅኔትድ የሆነ ካርቦን ዳይኦክሳይድ ምናምን ይኖራል። እሱ ደግሞ ይወጣና ወደ ሀርት ተመልሶ ይሄዳል። የሚሄድበት መስመር ወይም ብለድ ቨዝል ምን ይባላል? ቫይን ተብሎ ይጠራል። ለምሳሌ ከኪድኒ ዲኦክሲጅኔትድ ብለድን ይዞ የሚመለስ ሬናል ቫይን ተብሎ ይጠራል። ኤንድ ከሊቨር የሚወጣው ደግሞ ሄፓቲክ ቫይን ብለን እንጠራዋለን። ከዛ አፐር በዲ አለ። ከአፐር በዲ ላይ ይጓዛል። ከዛ በኋላ እዩት፣ ልክ ይሄ ዲኦክሲጅኔትድ ብለድ ወደ ልብ የሚገባበት ቱቦ ቬና ካቫ ብለን እንጠራዋለን። ቬና ካቫ። ስንት አይነት ቬና ካቫዎች አሉ? 2 አይነት። ምን ሱፔሪየር ኢንፌሪየር ብለን ቅድም አይተናል። ኦኬ ሱፔሪየር ኢንፌሪየር 2 ቁጥር ላይ እና 11 ቁጥር ላይ ቅድም ያየናቸው ማለት ነው። ልብ ላይ ከዛ ልብ ላይ ከገባ በኋላ ከልብ አሁንም ወዴት ፓምፕ ይደረጋል? ወደ ሳምባ ይዞ የሚሄደው ምን ይባላል? ፑልሞናሪ አርተሪ። አያችሁ፣ በዚህ በቬን ነበር የመጣው። ከልብ ከወጣ ወደ ሳምባ ሲሄድ አርተሪ። ስለዚህ አርተሪ እና ቫይን በሲስተማቲክ እና በፑልሞናሪ ሰርኩሌሽን ቦታቸውን ይቀያየራሉ ማለት ነው። ስለዚህ ከዚህ በታች ያለው ሲስተማቲክ ሰርኩሌሽን ነው፣ ወደ ላይ ያለው ደግሞ ፑልሞናሪ ነው። ፑልሞናሪ በሳምባ እና በልብ መካከል የሚካሄድ ሰርኩሌሽን ነው። በልብና በቦዲ መካከል የሚደረገው ሰርኩሌሽን ደግሞ ሲስተማቲክ ሰርኩሌሽን ሲስተም ብለን እንጠራለን ማለት ነው። ኦኬ ስለዚህ እዚህ ጋር ከለሩ ቀዩ ማለት ኦክሲጅኔትድ ነው፣ ሰማያዊ ዲኦክሲጅኔትድ ነው። እንደ ፒንክ አይነት ከለር ያለው ደግሞ ቨዝል ኢንቮልቭስ ኢን ዘ ጋዝ ኤክስቼንጅ። ጋዝ ኤክስቼንጅ ማለት እዚህ አካባቢ ላይ ካፒላሪዎች አሉ። ጋዝ ኤክስቼንጅ ማለት ኦክሲጅን እና ካርቦን ዳይኦክሳይድ ኤክስቼንጅ የሚደራረጉበት ነው። ይሄ ከለሩ ቀይም ያልሆነ ሰማያዊም ያልሆነ እንደ ፒንክ አይነት ከለር ያለው ማለት ነው። ሲስተማቲክ ሰርኩሌሽን ኢዝ ዘ ሙቭመንት ኦፍ ብለድ ፍሮም ዘ ሃርት ስሩ ዘ ቦዲ ቱ ፕሮቫይድ ኦክሲጅን ኤንድ ኒውትረንትስ ቱ ዘ ቲሹ ኦፍ ዘ ቦዲ ዋይል ብሪንጊንግ ዲኦክሲጅኔትድ ብለድ ባክ ቱ ዘ ሃርት። ስለዚህ በሃርትና በቦዲ መካከል ያለ ሰርኩሌሽን ነው። ያ ማለት ከሃርት ምግብንና ኦክሲጅን ይዞ መጓዝ፣ ከቦዲ ደግሞ ዲኦክሲጅኔትድ የሆኑና ዌስት ፕሮዳክቶችን ይዞ መመለስ። ኦክሲጅኔትድ ብለድ ኢንተርስ ዘ ሌፍት አርተሪየም ፍሮም ዘ ፑልሞናሪ ቬይን። አያችሁ፣ ኦክሲጅኔትድ ብለድ ከየት ወዴት? ኢንተርስ ዘ ሌፍት አርተሪየም ፍሮም ዘ ፑልሞናሪ ቬይን። The blood is then pumped through the mitral vein into the left arterium. መጀመሪያ ተመልከቱ ሂደቱን። 4 ቻምበሮች አሉን። የመጀመሪያው ሌፍት አርተሪየም አለ። ማን ነው ያ? ሌፍት አርተሪየም አለ። ከፑልሞናሪ ቬይን የመጣውን ማለት ከሳምባ የመጣውን ማለት ነው። ማን ይቀበላል? ሌፍት አርተሪየም ይቀበላል። ሌፍት አርተሪየም ይቀበልና ደን ምን ይሆናል? The blood then pumped through the mitral valve into the left ventricle. ወዴት ይጓዛል? ወደ ሌፍት ቬንትሪክል። ሌፍት አርተሪየም አለ፣ ከዛ ወደ ሌፍት ቬንትሪክል። ከዛስ from the left ventricle the blood is pumped throughout the aortic valve and then into aorta, the body's largest artery ማለት ነው። ከዛ the aorta arc and branches into the major arteries to the upper body before passing through the diaphragm, where is the branch further into iliac, renal, and suprarenal arteries, which supplies the lower body parts of the body ይለናል። ይህ እንግዲህ ግልጽ ለማድረግ ወዴት ልመልሳችሁ መሰላችሁ? ወደዚህኛው ስዕል ልመልሳችሁ። ይህ ግልጽ ስለሚያደርግላችሁ ማለት ነው። ቢኮዝ ሲስተሙን በደንብ ካልተረዳችሁት ከበድ ስለሚላችሁ ማለት ነው።
የመጀመሪያው እንግዲህ ሌፍት አርተሪየም ነው። ሌፍት አርተሪየም ማለት ሁለት ቁጥር ይሄ ሌፍት አርተሪየም ነው። ኦኬ ኖ እስቲ ቆይ ያ ኦክሲጅኔትድ ብለድ ኤንተርስ the left arterium from the pulmonary vein አይደለም የሚለው ያ ይህ 5 ቁጥር ሌላ ነው ጋይስ። እዚህ 2 እና 5 እንዳይደናገሯችሁ። 5 ቁጥር ማለት ምንድነው? ፑልሞናሪ አርተሪ ነው። ስለዚህ 2 ቁጥር ኒውት 2 ቁጥር ይታያችኋል። ያትች ይቺ ከምን የመጣች ነች? ይቺ ክቧ ማለት ከልብ የመጣች ነች። ከልብ ማን ነው? ከሳምባ የመጣች። ከሳምባ ማለት ከፑልሞናሪ ቫይን የመጣ ብለድ አለ። ወደ 2 ቁጥር ገባ። 2 ቁጥር ማን ነው? ሌፍት አርተሪየም። ከሌፍት አርተሪየም ይህንን ቫልቭ ይከፍትና ይህ ቫልቭ ማለት ሚትራል ቫልቭ ነው ወይም ባይኮስፓይድ የሚባል ቫልቭ ነው። ይከፍትና የት ያልፋል? 9 ላይ። 9 ደግሞ ሌፍት ቬንትሪክል ነው። ሌፍት ቬንትሪክል። ከዛ ከሌፍት ቬንትሪክል እዚህ ጋር ሌላ ቫልቭ አለ። ኦኬ ይህ ቫልቭ እንግዲህ ምን አይነት ቫልቭ ነው? ሰሚ ሊኒያር የሆነ ቫልቭ ነው። ሰሚ ሊኒያር ቫልቭ እሱ ምን ይባላል? አኦርቲክ ወይም ወደ አኦርታ ይዞ የሚሄድ ማለት ነው። ይህን ይከፍትና አሁንም ይሄዳል ብለድ። ከዛ ማን ያገኘዋል? አኦርታን ያገኘዋል። አኦርታ እንግዲህ 3 እንትኖች አሉት ቀዳዳዎች። ከዚህ ወጣና ወዴት ይሄዳል? ወደ ሰውነታችን ክፍል ይሄዳል ማለት ነው። ወደ ሰውነታችን። ከዛ ወደ ሰውነታችን ከሄደ በኋላ አገልግሎቱን ጨርሶ ምን ብሎ መልሶ ወደ ልብ ይመለሳል አይደል? ወደ ልብ ሲመለስ ማንን ነው የሚያገኘው? እዚህ ጋር 3 ቁጥር 3 ቁጥር ማለት እንግዲህ which is ቬና ካቫ ብለን እንጠራዋለን። ቬና ካቫ ሱፔሪየር ቬና ካቫ። እዚህ 11 ቁጥርም ኢንፌሪየር ቬና ካቫ አለ። በ3 ቁጥር እና በ11 ቁጥር ብለድ ወደ ሀርት ይገባል ማለት ነው። ከገባ በኋላ የሚያገኘው ቫልቭ አለ። ይህ ቫልቭ 12 ቁጥር ላይ የምታዩት እንግዲህ ትራይኮስፓይድ ቫልቭ አለ። ይህን ቫልቭ ይከፍትና የት ላይ ያርፋል? 10 ቁጥር። 10 ቁጥር ማለት ራይት ቬንትሪክል ማለት ነው። ራይት ቬንትሪክል። ራይት ቬንትሪክል እንግዲህ የተጠራቀመ ደም ባክ እንዳያደርግ እዚህ ጋር ያለው ቫልቭ አለ፣ ትራይኮስፓይድ ቫልቭ የሚባል። ከዛ ሌላኛ ቫልቭ እዚህ ጋር ያገኛል። ይህን ከፍቶ ያልፋል። 13 ቁጥር ላይ ያለ ቫልቭ አሁንም ፑልሞናሪ ቫልቭ ብለን የምንጠራው ማለት ነው። ከዛ ወዴት ያልፋል? ወደዚህ ወደ 5 ቁጥር ማለት ነው። 5 ቁጥር ማለት ፑልሞናሪ አርተሪ ነው። ፑልሞናሪ አርተሪ እንግዲህ ዲኦክሲጅኔትድ ብለድን ይዞ ወደ ሳምባ የሚሄድ ነው። ኦኬ ስለዚህ 5 ቁጥር ወደ ሳምባ ነው። ይሄ ወደ ሳምባ፣ ይሄኛው ደግሞ ወደ ቦዲ። ይሄ ወደ ቦዲ እዚህ ጋር ማከብላችሁ ወደ ቦዲ። ይሄኛው ደግሞ ከቦዲ ወደ ልብ። ኦኬ ስለዚህ የሰማያዊ ከለር የምታዩት ዲኦክሲጅኔትድ የሆነ ብለድ በዚህ ገባና ዳይሬክሽኑን ላሳያችሁ። በዚህ ገባና ይሄን ከፍቶ ገባ። ከዛ እዚህ ጋር ቬንትሪክል ነው ራይት ቬንትሪክል ማለት ነው። ልክ እንደዚህ ያደረገና ወዴት ሄደ? ወደ ሳምባ ሄደ ማለት ነው። ወደ ሳምባ በዚህ ብቻ ሳይሆን በዚህም ይወጣል። 2 ሳምቦች ስላሉ አንደኛው በዚህ አንደኛው በዚህ ማለት ነው። ኦኬ ከዛ ከሳምባ ደግሞ ከሳምባ እዚህ ጋር 6 ቁጥር ይታያቸዋል። 6 ቁጥር አንደኛው ሳምባ በዚህ በኩል ሌላኛው ሳምባ ደግሞ በዚህ በኩል 2 ሳምባ ስላለ ዴን ይሄ ወዴት ይወጣል? እዚች ጋር 2 ቁጥር ማለት ነው። 2 ቁጥር ማነች? ሌፍት አርተሪየም። ከሌፍት አርተሪየም አሁንም ይህንን ቫልቭ ይከፍትና ልክ እንዴት ያደርጋል? እንደዚህ ይገባል። ይህ ሌፍት ቬንትሪክል ይባላል። ሌፍት ቬንትሪክል ማለት በጣም ቲክ ወል ነው። ፑሽ ለማድረግ ይረዳ ዘንድ ይችን ቫልቭ ይከፍታትና በየት ብሎ ይሄዳል? በእነዚህ በሶስቱ በአርተሪየሞች ይልና ወደ ቦዲ ይሄዳል ማለት ነው። ወደ ቦዲ። ከዛ ከቦዲ ተመልሶ በዚህ ይገባል። በቃ ሂደቱን አያችሁት? ልክ በዚህ መጣ ከቦዲ። ከዛ እንደዚህ ያደረገ ሳምባ ገባ። ከሳምባ አሁንም ተመልሶ በዚህ ገባ፣ በዚህ ወጣ፣ አሁንም ወደ ቦዲ ይሄዳል። ይሄን አሁን ማስረዳችሁን ተገባችሁ? የአራቱ ቻምበሮች ስራ ይሄ ነው። በቃ ሌላ ምንም ነገር የለው። ስለዚህ ሌፍት ቬንትሪክል ወደ ቦዲ በኃይለኛው ፓምፕ ማድረግ ነው። ራይት ቬንትሪክል ደግሞ ወደ ሳምባ ፓምፕ ማድረግ ነው። አርተሪየሞች ደግሞ መቀበል ነው። ከሳምባ ይቀበላሉ፣ ከቦዲም ይቀበላሉ ማለት ነው። ኦልራይት። ስለዚህ በዛው አንደርስታንድ ማድረግ ተገቢ ይሆናል ማለት ነው ጋይስ። እና ሲስተማቲክ እና ፑልሞናሪ ሰርኩሌሽን ሲስተምም ልክ አሁን በነገርካችሁ መሰረት
አርተሪዎች እንግዲህ ስሞለር አርተሪ አሉ። ስሞለር አርተሪ፣ አርተሪዮለስ፣ ፋይናል ካፒላሪስ የሚባሉ ነገሮች አሉ። ጋዝ ኤንድ ኒውትረንት ኤክስቼንጅስ ዊዝ ዘ ቲሹ ኦከርስ ዊዝን ዘ ካፒላሪስ ዛት ራንስ ስሩ ዘ ቲሹ። ካፒላሪስ የሚባሉት እንግዲህ በአርተሪ እና በቫይን መካከል የሚገኝ ነው። ጋዝ ኤክስቼንጅ የሚደረግበት ነው። ጋዝ ኤክስቼንጅ ማለት ካርቦን ዳይኦክሳይድ እና ኦክሲጅን ኤክስቼንጅ የሚደረግበት። ካርቦን ዳይኦክሳይድ ይወጣል፣ ኦክሲጅን ይገባል ወደ ሴል ማለት ነው፣ ወይም ወደ ቲሹ። ሜታቦሊክ ዌስትስ ኤንድ ካርቦን ዳይኦክሳይድ ዲፊውዝ አውት፣ አያችሁ፣ አውት ኦፍ ዘ ሴል ኢንቱ ዘ ብለድ ዋይል ኦክሲጅን ኤንድ ግሉኮስ ወይም ደግሞ ኒውትረንት የምንለው ማለት ነው ኢንቱ ዘ ብለድ ዲፊውዝ አውት ኦፍ ዘ ብለድ ኤንድ ኢንቱ ዘ ሴል። አያችሁ፣ ኦክሲጅን እና ግሉኮስ ወደ ብለድ ማን ነው ወደ ሴላችን ወይም ወደ ቲሹ ይቀላቀላል። ዌስት የሆነው ሜታቦሊክ ዌስቶች ወይም ደግሞ ካርቦን ዳይኦክሳይድ ደግሞ ዲፊውዝ ሆነው ከሴል ይወጣሉ ማለት ነው። ከሴል የወጡትን በቫይን ኦኬ፣ በሲስተማቲክ ከሆነ ማለት ነው፣ ሲስተማቲክ ሰርኩሌሽን እያወራን ከሆነ በቫይን አማካኝነት፣ ኤንድ ኦክሲጅኔትድ የሆነና ግሉኮስን ደግሞ በአርተሪ መስመር ይጓዛሉ ማለት ነው። በት ፕሉሞናሪ ከሆነ ግን ቫይን እና አርተሪ ቦታቸውን ይቀያየራሉ ማለት ነው። ኦልራይት፣ ስለዚህ ይህን ነው የሚመስለው። አይ ቲንክ ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ማሳወቅ ትችላላችሁ። ሲስተማቲክ ሰርኩሌሽን ኪፕስ ዘ ሜታቦሊዝምስ ኦፍ ኤቭሪ ኦርጋንስ ኤንድ ኤቭሪ ቲሹ ኢን ዘ ቦዲ አላይቭ ኤክሴፕት the parenchyma of the lung which are supplied by the pulmonary circulation። ምንድነው የሚለው? systematic circulation keep the metabolism of every organ and every tissue in the body alive ይላል። except what? the parenchyma of the lung which are supplied by the pulmonary circulation። ፓራንቺማ ከሚባለው ኦርጋን በስተቀር ማነው ሳምባ ውስጥ የሚገኝ ኦርጋን ነው። ከሱ በስተቀር ሌላው የሰውነታችን ክፍል በሙሉ በሲስተማቲክ ሰርኩሌሽን አማካኝነት ነው ሜታቦሊዝም የሚካሄደው፣ ወይም ደግሞ ብለድ የኦክሲጅን እና ኒውትረንትን ይዞ የሚጓዘው ወይም ደግሞ ዌስት ወይም ሜታቦሊክ ዌስቶችን ይዞ የሚመለሰው ማለት ነው። ግን ፓራንቺማ የሚባለው በፕሉሞናሪ ሰርኩሌሽን ነው ሰፕላይ የሚደረግለት ማለት ነው። አይ ቲንክ አንደርስታንድ አድርጋችሁ ተስፋ አድርጋለሁ። ኦኬ ጋይስ፣ እንግዲህ የዛሬው ክላስ ይሄን ይመስላል። ትንሽ ከለስ ላድላችሁ የዛሬውን ማለት ነው። መጀመሪያ እንግዲህ ሰርኩሌሽን ሲስተም ነው እያወራን ያለው፣ ወይም ብለድ ሰርኩሌሽን ወይም ሰርኩላቶሪ ሲስተም ማለት ነው። ሰርኩላቶሪ ሲስተም እንግዲህ the movement of blood throughout the body ነው። በቦዲ ወይም በሰውነታችን ውስጥ ብለድ ሙቭ የሚያደርግበት ወይ ነው እንግዲህ ሰርኩላቶሪ ሲስተም የምንለው። ሰርኩላቶሪ ሲስተም በዋናነት የሚዘወረው እንግዲህ በልባችን ነው። ልባችን እንግዲህ ፓምፕ ነው፣ ብለድን ወደ ተለያዩ አቅጣጫዎች ፓምፕ ማድረግ ነው የልባችን ዋና ስራ ማለት ነው። አራት ዋና ቻምበሮች አሉት የሰው ልጅ እንትን ማለት ነው። የሰው ልጅ ልብ አራት ቻምበሮች አሉት። ይህም እንግዲህ ራይት ቨንትሪክል፣ ሌፍት ቨንትሪክል፣ ራይት አርተሪየም እና ሌፍት አርተሪየም ወይም አርተሪየም ተብሎ ሌፍት እና ራይት አለው፣ ቨንትሪክል ተብሎ ሌፍት እና ራይት አለው ማለት ነው። እንግዲህ ሰርኩሌሽኑ ሁለት አይነት ሰርኩሌሽን ነው ያለው፣ ሲስተማቲክ ሰርኩሌሽን እና ፕሉሞናሪ የሚባል ሰርኩሌሽን አለ። ፕሉሞናሪ በልብና በሳምባ ብቻ የሚካሄድ ሰርኩሌሽን ነው። ኤንድ ሲስተማቲክ ሰርኩሌሽን ሲስተም የምንለው ደግሞ በልብና በሰውነታችን መካከል የሚደረግ ሰርኩሌሽን ነው። በዚህ ጊዜ እንግዲህ ቫይን እና አርተሪ የሚባለው ብለድ ቨዝል ቦታውን ይቀያየራል። በሳምባና በልብ መካከል በሚደረገው ሰርኩሌሽን ቫይን የሚባለው ኦክሲጂኔትድ የሆነ ብለድን ይዞ የሚጓዝ ሲሆን አርተሪ ደግሞ ዲኦክሲጂኔትድ የሆነ ብለድን ይዞ የሚጓዝ ነው። በቦዲና በሀርት መካከል ወይም ደግሞ ሲስተማቲክ ሰርኩሌሽን ከሆነ ደግሞ ቫይን ዲኦክሲጂኔትድ የሆኑትን፣ አርተሪ ደግሞ ኦክሲጂኔትድ የሆነውን ብለድ ይዞ ይጓዛል ማለት ነው። ስለዚህ መጀመሪያ ምንድነው የሚሆነው መሰላችሁ? በሌፍት አርተሪየም በኩል አርተሪየሞች እንግዲህ ብለድን አክሴፕት ማድረግ ነው ስራቸው። አርተሪየም የሚባለው ቻምበር ብለድን አክሴፕት ማድረግ ነው። ያ ብለድ እንግዲህ ኦክሲጂኔትም ዲኦክሲጂኔትም ሊሆን ይችላል። ራይት አርተሪየም ከሆነ ከየት ይቀበላል መሰላችሁ? ከቦዲያችን ዲኦክሲጂኔትድ ብለድን የሚቀበል ነው። ወይም ባጭሩ ከሳምባ ጀምሮ እንጀምር። አሁን ከሳምባ የሚመጣውን ኦክሲጂኔትድ ብለድ ማን ይቀበላል? ሌፍት አርተሪየም ይቀበላል። ሌፍት አርተሪየም ይቀበልና የሆነ ቫልቭ ያልፍና ወደ ማን ያቀብለዋል? ወደ ሌፍት ቨንትሪክል። ሌፍት ቨንትሪክል በጣም ቲክ ወል ነው፣ በጣም በኃይለኛው ፑሽ የሚያደርግ ነው። ቢኮዝ ሎንግ ዲስታንስ ፑሽ ማድረግ ስላለበት። ከዛ ያ ወዴት ያቀብላል? ወደ አኦርታ። አኦርታ ማለት ወደ ሰውነታችን ክፍል በረጅሙ የሚሄድበት መስመር አኦርታ። ከዛ ስራውን ከሰራ በኋላ በቫይን አማካኝነት አሁንም ወደ ልባችን ይመጣል ማለት ነው ደሙ። ስለዚህ ማን ይቀበለዋል?
ራይት አርተሪየም ይቀበለዋል። ራይት አርተሪየም የሚቀበልና የሆነ ቫልቭ አልፎ ወደ ራይት ቨንትሪክል ይሰጣል። ራይት ቨንትሪክል ደግሞ ለማን አሳልፎ ይሰጣል? ወደ ሳምባ ይሰጣል ማለት ነው፣ ወደ ሳምባ። ስለዚህ ሂደቱ እሱን ነው የሚመስለው ማለት ነው። ወይም ስዕሉን አንዴ ላጠቃልላችሁ። እዚህ ጋር ይቺ ክቧ ነገር እዚህ የምታያችሁ ክቧ ነገር ማለት እነዚህ ሁለቶቹ ናቸው። 6 ቁጥር ማለት ነው። 6 ቁጥር እንግዲህ ፕሉመናሪ ቫይን ነው። ፕሉመናሪ ቫይን ማለት ከሳምባ የሚመጣ መስመር ነው። ከሳምባ የሚመጣ መስመር ወዴት ያቀብላል? ልባችን ላይ ላለው ለሌፍት አርተሪየም። ሌፍት አርተሪየም የሚሆን ኦክሲጅኔትድ ብለድ ወደ ማን ይሰጣል? ወደ ሌፍት ቨንትሪክል። ሌፍት ቨንትሪክል ወደ ማን ይሰጣል? ወደ አኦርታ። አኦርታ ወዴት ይሰጣል? ወደ ቦዲያችን። ቦዲያችን ስራውን ከሰራ በኋላ ወዴት ይመለሳል? ዲኦክሲጅኔትድ ወደ ልብ ይመለሳል። ወደ ልብ የሚመጣው አሁንም በማን ነው? በሱፔሪየር ቬና ካቫ አማካኝነት እና በኢንፌሪየር ቬና ካቫ አማካኝነት ወደ ማን ይገባል? ወደ ራይት አርተሪየም። ራይት አርተሪየም አሁንም የሆነ ቫልቭ አልፎ ወደ ማን ይገባል? ወደ ራይት ቨንትሪክል። ራይት ቨንትሪክልም ቫልቭን ያልፍና ወደ ማን ይሄዳል? ወደ ሳምባ መሄጃ መስመር፣ ወደ ፕሉመናሪ አርተሪ 5 ቁጥር ማለት ነው። አያችሁ? ከዛ ወደ ሳምባ ሄድና አሁንም ሳምባ ላይ ኦክሲጅን ይዞ ተመልሶ ይመጣል ማለት ነው። ዲስ ኢዝ ኦል ጋይስ። ይሄን ነው የሚመስለው። ሜቢ ይሄ እዚህ ጋር ያለው እናንተ ግሪን ሌቭል ላይ ያለው ግልጽ ካልሆነላችሁ 8ኛ ክፍል ያለውን ሰርኩላቶሪ ሲስተም እዛ ጋር ሞር ደግሞ ዲቴል የሆነ ነው ግልጽ በሆነ ወይ ስለተቀመጠ ቀለል ባለው ቋንቋ ስለተቀመጠ እዛ ገብታችሁ ማየት ትችላላችሁ። 8ኛ ክፍል ጀነራል ሳይንስ ላይ ሰርኩላቶሪ ሲስተም አለ። እዛ ጋር ሄዳችሁ ማየት ትችላላችሁ። በት አሁን ያልኳችሁ ነገር እጅግ በጣም ቀላል የሚባል ነገር ነው ማለት ነው። ስለዚህ ካርዲክ ሳይክልን ጀምረን እስከ መጨረሻው ድረስ በሚቀጥለው ማለት የሰርኩላቶሪ ሲስተምን ከካርዲክ ሳይክል ጀምረን በሚቀጥለው ክፍል በክፍል 5 የምናይ ይሆናል ማለት ነው። ማለትም ከዚህ ጀምሮ በክፍል 5 ማየት እናያለን ማለት ነው። እስከዛው ድረስ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ።